ጋይስ እንዴት ናችሁልኝ? ዛሬ ማሳያችሁ ደግሞ ለጥርስ ማጽጃ በቤት ውስጥ ሆም ሬሜዲ ነው። ይህንን ሁለት ሚክስ ማለት ነው። ሁለት ነገር ብቻ ነው የሚያስፈልጋችሁ። በእርግጠኝነት አይታችሁታል ብዬ ገምታለሁ ቲክቶክ ላይ፣ ዩቱብ ላይ። ግን ላላያችሁት ደግሞ የሚያስፈልጋችሁ ነገር ኮኮናት ኦይል ኦሪጂናል ቢዮ ቢሆን አሪፍ ነው። ኦርጋኒክ ቢሆን አሪፍ ነው። ኮኮናት ኦይል ያስፈልጋቸዋል። ያው ለምግብም ስለምጠቀመው በእንትን ማንኪያ፣ ንጹህ በሆነ ማንኪያ አንዴ ሚክስ አድርጋችሁ ነው የምታስቀምጡት። ሰው ኪችን ውስጥ የሚቀመጥ ስለሆነ እንትን እንዳትሉት፣ እንዳታበላሹት በንጹህ ማንኪያ ነው ከዚህ የምትወስዱት። ከዛ ደግሞ እኔ ትልቁን ገዝቼ እዚህ የጨመርኩት ነው ቤኪንግ ሶዳ። ፎቶውን ከዚህ ጎን ካሜራው ላይ ያደርግላችኋለሁ ምንም ቤኪንግ ሶዳ የትኛውን እንደገዛው ማለት ነው። ይህንን ሁለቱ ነው ሚክስ የምታደርጉት። ከዛ በኋላ የጥርስ ማጽጃ አላችሁ ማለት ነው። አሁን እኔ የሚገርመኝ ነገር ከብዙ ጊዜያቶች በኋላ ናቹራል ወይ በጣም ጤናንም ሆነ ውበትንም ሆነ ብዙ ነገር የምትጠቀሙበት ኦል ናቹራል ወይ እየወጡ ነው። እና ጥርስ ማጽዳት ጥርስ ቤት ሄዳችሁ ከምታጸዱ እና ከምታወጡት ብር ማውጣቱ ብቻ ሳይሆን የጥርሳችሁ ጤና ነው እንትን የሚለው። በየአመቱ ነው ቀጠሮ የሚሰጡት። እኔ አሁን ከአመት በፊት ምናምን አርክ ያለው ከሁለት ዓመት በፊት እና በየአመቱ እንድመጡ ነው የሚፈልጉት። መልሶ ደግሞ ይበለዛል እንደዚህ ቴክር ካላረጋችሁት። ሶ ኤቭሪ ይር ጥርሳችሁን እንትን ስትሉ ይሄ የሚጠቀሙት ማሽን እኔ በበኩሌ በጣም ነው እንትን የሚለኝ የሚሰቀጥጠኝ ነው የሚባለው ጥርሴ ላይ ዝዝ ምናምን ሲል እና ጥርስ ቦታ መሄድ አልወድም። አሁን ምን ጀመርኩኝ? ይሄንን ኮኮናት እና ይሄንን ነገር መጠቀም ከጀመርኩኝ በኋላ እውነት ነው የምላችሁ በጣም ኮንስተንትሊ በሳምንት አንዴ በየቀኑ የሚፍቁበት አሉ እስክትለምዱ ድረስ ነው። ከዛ በኋላ በሳምንት 3 እያላችሁ እያለማመዳችሁ። አሁን እኔ እረሳዋለሁ አንዳንዴ፣ ሁል ጊዜ በዚህ አልፍቅም። ምን አረጋለሁ? ሞስት ቪዲዮስ ቲክቶክ ላይ የማረገው ማሳየው ምንድን ነው፣ ስራ እየሰራው 10-20 ደቂቃ ኪችን እያጸዳውም ከሆነ አንድ ማንኪያ ኮኮናት ኦይል አፌ ውስጥ አድርጌ ጉመጠመጣለሁ። እሱን እየተጉመጠመጥኩኝ ኪችን አጸዳለሁ ማለት ነው። ከዛ እሱም ናቹራል ዌይ ኦፍ ክሊንዚንግ ጥርሳችሁ የምታጸዱበት ነው ማለት ነው። እና እንደዚህ ወሬ ያበዛውባችሁ እንግዲህ ይቅርታ። እነዚህ አንድ ማንኪያ አብዝታችሁ ከተጠቀማችሁት ያው ከጊዜ በኋላ እንዳይበላሽ በማለት ነው። ለሳምንት የሚሆናችሁን ወይ ደግሞ ለ2 ሳምንት ብትሰሩ አሪፍ ነው። እንደዚህ ቤኪንግ ሶዳ I think that's enough። እነዚህን ሁለቱን በደንብ ሚክስ ማድረግ ነው ማለት ነው። በቃ ይሄ ነው። አንዳንዴ እንትኑ ኮኮናቱ ድርቅ ስለሚል አልቀለጠም እና ያስቸግራል። ቴክስ ታይም ሚክስ አድርጌው መለሳለሁ። ሶ ከደባለኩት በኋላ ይሄንን ይመስላል። እንደምታዩት እንትኑ ኮኮናቱ ከቤኪንግ ሶዳው ጋር ተደባልቋል። እንደዚህ ነው ማለት ነው። እንደምታዩት እንደዚህ ይሆናል ማለት ነው። ማንኛውም በዚህ ጥርሳችሁን በሳምንት 2-3 ናቹራል እንትን ነው ማለት ነው። ጥርስ ማንጫ ነው ማለት ነው። ቴንክ ዩ ፎር ዋቺንግ። ላይክ እና ኮሜንታችሁን አስተያየታችሁን ሰብስክራይብ አድርጉ። እሺ ባይ